ሰላም ልጆች እንዴት ናችሁ? ሳምንታችሁ እንዴት ነበረ? የኔ ሳምንት በጣም ቆንጆ ነበረ። ጥሩ ክረምት እያሳለፋችሁ እንደነበረ ተስፋ አደርጋለሁ። ልጆች በየሳምንቱ ወደ እናንተ የሚቀርበው የምስራች ጊዜ ፕሮግራማችን አሁን ተጀምሯል። ልጆች ይህ የምስራች ጊዜ ፕሮግራማችን ቻይልድ ኤቫንጀሊዝም ፌሎሺፕ ኢትዮጵያ ከኤልሻዳይ ቴሌቪዥን ጋር በመተባበር በየሳምንቱ ወደ እናንተ የሚያቀርብላችሁ ፕሮግራማችሁ ነው። አሁን እንጸልያለን። ልጆች ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ልጆችዬ እናንተ የምትፈልጉትን ነገር እግዚአብሔርን ልትጠይቁት ወይ ደግሞ ልታናገሩት ትችላላችሁ ማለት ነው። እሺ ከኔ ጋር አንድ ላይ የጸሎት ቤታችንን ሰርተን እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። እግዚአብሔር አምላካችን ሆይ ስለረዳህን ደግሞ እናመሰግንሃለን። አሁን ደግሞ ከዚህ ቀጥሎ የምንማራቸውን ትምህርቶች ሁሉ አንተ ለእኛ የሚጠቅመን ነገር ንገረን። ስለሰማህን ደግሞ እናመሰግንሃለን። በጌታ በኢየሱስ ስም አሜን። እሺ ልጆች ከዚህ በመቀጠል የመዝሙር ጊዜ ይኖረናል። የመዝሙር ጊዜ ለእናንተ የሚሆኑ መዝሙሮችን አዘጋጅተንላችኋል። እነዚህ መዝሙሮች ተከታትለን እንመለስ። ልጆች የመዝሙር ጊዜ እንዴት ነበረ? የመዝሙር ጊዜ በጣም ደስ ይል ነበር አይደለ? እኔም የመዝሙር ጊዜውን በጣም ወድጄዋለሁ። አሁን የቅርጻ ቅርጽ ጊዜ ይኖረናል። የቅርጻ ቅርጽ ጊዜ አብረን ከሚስችን ጋር እንሰራለን። እናንተ ለቅርጻ ቅርጽ የሚያስፈልጓችሁ ነገሮች አሟሉ። እኔ የቅርጻ ቅርጽ ጊዜ ለመስራት ከሚስችን ጋር በጣም ጓጉቻለሁ። ወደ ቅርጻ ቅርጽ ጊዜ እንሄዳለን። ሰላም ናችሁ ልጆች? ድጋሚ ስለተገናኘን ደስ ብሎኛል። ዛሬ እኔ ጋር እንደገና ክሪፕቲንግ እንሰራለን። አዘጋጃችሁ? ዛሬ ጸሎት እንሰራለን። ጸሎት እጅ ነው። እናንተ እጅ ጋር ይፈልጋል። ደግሞ የሚያስፈልገው ወረቀቶች እኔ እነግራለሁ። አንዱ ፒንክ ከለር፣ ሁለተኛ ቀዩ ከለር ቢኖርም ጥሩ ነው። ጥቁር ከለር ትንሽ ባይኖርም ችግር የለም። ከለሩ ጋር መቀበል ይችላል። እሺ ልጆች፣ እጅ ስለሰራ ይሄ ግማሽ ማጠብ ይፈልጋል። ማጠብ ልጆች እንደዚህ ግማሽ ማጠፍ ነው። ጸሎት እጅንም እንደዚህ ነው። እሺ ልጆች፣ እንዴ ጋር እንሰራለን። ስዕል ጋር እሺ፣ የኔ እጅ እንደዚህ ነው። እጅ ታችንን አታደርጉ። እጅ በቂ ነው። እሺ ልጆች፣ ከዚያ በኋላ ይሄ መቆረጥ ጊዜ እጅንን እንዳይቆረጥ፣ ስለዚህ እንደዚህ መቆረጥ ነው። እሺ ልጆች፣ በወርቅ የተሰራ ጎዳና መንግሥተ ሰማይ ላይ ያለ በዛ ሊኖር
በኋላ እኛ ሀት መቆደት ነው። ሀት ኢየሱስ ፍቅር አይደል? 내가 አሁንን ቀዩ በረከት የሌለውን ልጅ ስላስብ የነጭ ጋር ይሰራል። በረከት ነጭ በረከት ጋር ግማሽ ጋር እንደዚህ ሀት ጋር እዚህ ውስጥ ስለሚገባ ትልቅንን አይሆንም። እሺ ልጆች፣ ስለዚህ አሁንን ግማሽ እንደገና ቆርጥ ነው። ወንጌላችን የሚያድነው እውነተኛ ወንጌላችን ኢየሱስ ሞተ ደሙን አፍስሶ ኃጢአታችንን ደምስሶ ኢየሱስ ሞተ ደሙን አፍስሶ ኃጢአታችንን ደምስሶ በወርቅ የተሰራ ጎዳና መንግሥተ ሰማይ ላይ አለ። በዛ ሊኖር አንድ የማይችለው የኃጢአት ጨለማ ነው። ስለዚህ መዳን ይገባናል፣ ትልቅ ቤት ይጠብቀናል። ወንጌላችን ወንጌላችን የሚያድነው እውነተኛ እዚህንን እኔጋ እዚህም ጽሑፍ ነው። እናንተ ሁሉ ጽሑፉ ትችላላችሁ አይደል? ስለዚህ ጸሎት ቁልፍ ነው። ጽሑፍና ትንሽ ሀት የቀዩ ኮሎ ሲቀሩ ይሄ ቁርጥና እንደዚህ አድርግ። የቀይ ትንሽ ጋር እንደዚህ እንደገና ማድረግ ትችላላችሁ። እሺ ልጆች፣ እንደገና መስራት ከፈለጉ እባክዎን በዚህ በታች ያለውን አድራሻ ይጠቀሙ። እንደገና ትችላላችሁ። እሺ ልጆች፣ ሌላ ጊዜ እንገናኛለን። ቻው። ልጆች የቅርጻ ቅርጽ ጊዜ እንዴት ነበረ? በጣም ወድጄዋለሁ እኔ። እናንተ ተመችቷችኋል? አዎ ልጆች፣ ምናልባት ከኛ ከሚስሽን እኩል መስራት ካልቻላችሁ ከስክሪኑ ላይ በምናስቀምጥላችሁ የዩቲዩብ አድራሻ ገብታችሁ መመልከት የምትችሉ ይሆናል ማለት ነው። ከዚህ በመቀጠል እግዚአብሔር ቃል ጊዜ ይሆናል። ሁላችንም አንድ ላይ እግዚአብሔር ቃል እንሰማለን። ሄሎ፣ እንዴ ቆየህ እኮ በጣም እየጠበቅኩ ነበር። ጠዋት ጀምሮ አንተን ስጠብቅ እስካሁን ቆይቻለሁ። እባክህን ቶሎ ና እንጂ። በቃ ቶሎ እንገናኝ። እሺ ቻው። ልጆች እናንተስ አንድ ሰው ወይም አንድ ነገር ጠብቃችሁ ታውቃላችሁ? ዛሬ በመጽሐፍ ቅዱስ ትምህርታችን አንድ ነገር ይጠባበቁ ስለነበሩ ሰዎች እነግራቸዋለሁ። እነዛ ሰዎች የጌታ የኢየሱስ ክርስቶስ የቅርብ ወዳጆች ነበሩ። እነዛ የቅርብ ወዳጆቹ ደቀ መዝሙር ይባላሉ። እነሱ ለ3 ዓመት ተኩል ጌታ ኢየሱስ ሲያስተምር ታምራት ሲያደርግ አብረው አይተው ነበር። ጌታ ኢየሱስ ከሞተ በኋላ ሞቶ ከተነሳ በኋላ እንደገና ኢየሱስ ለ40 ቀን ያህል በምድር ላይ ሲቆይ እነሱን አነጋግረዋል። ሌላም ታምራት ሰርተዋል። ግን ጌታ ኢየሱስ ወደ ሰማይ ከመሄዱ በፊት እሱ የጀመረውን ስራ እንዲሰሩ ስለ እሱ እንዲመሰክሩ ዘንድ ፈለገ። ስለዚህም እነሱ በኃይላቸው ግን ማድረግ አይችሉም። ያን ስራ ማድረግ ስለማይችሉ በኢየሩሳሌም ላይ ቆዩ ከላይ ኃይልን እስክትቀበሉ ድረስ ብሎ መከራቸው። መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስም ምስክሮቼ ትሆናላችሁ አላቸው። ምስክር መሆን ማለት ያዩትን የሰሙትን ነገር ለሌሎች መናገር ማለት ነው። እዚህ ጋር ኢየሩሳሌም፣ ይሁዳ፣ ሰማርያ፣ የምድር ዳር ሁሉ ማለት ሰዎች ባሉበት ቦታ ሁሉ
ስለ ኢየሱስ መናገር ነው። ያን ለመናገር ደግሞ ኃይል ያስፈልጋቸው ነበር። ያ ኃይል ደግሞ መንፈስ ቅዱስ ነው። የመንፈስ ቅዱስ ኃይል ነው የሚያስፈልጋቸው። እንደው በአቅማቸው አይችሉም ስለ ኢየሱስ መናገር። ለሐዋርያቱም ረዳት ስለሚያስፈልጋቸው፣ መንፈስ ቅዱስ ስለሚያስፈልጋቸው ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ፣ እኔ ደግሞ መንፈስ ቅዱስን ለእናንተ እልካለሁ፣ ኃይልን ትቀበላላችሁ ብሎ ጌታ ኢየሱስ ተስፋ ሰጣቸው። ያን ተስፋ መጠባበቅ ጀመሩ፣ ይጠብቃሉ። ጌታ ኢየሱስ ወደ ሰማይ ከወጣ ከ10 ቀን በኋላ በኢየሩሳሌም ከተማ ኢየሱስ ክርስቶስ ተሰቅሎ ሞቶ ተነስቶ በተነሰበት ኢየሩሳሌም በሚባለው ከተማ ላይ ሌሎች ሰዎችም ብዙ ሰዎች ተሰብስበው ነበረ። እዛ ደግሞ ሐዋርያቱ እየጸለዩ ነበር። በጣም ብዙ ሰዎች በዓል ለማክበር ነው የመጡት ከልዩ ልዩ ሀገር። መጽሐፍ ቅዱስ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 1 በዓለ ኀምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ይላል። የኢየሱስ ክርስቶስ ደቀ መዛሙርቶች በአንድነት ሆነው እየጸለዩ ነው። ሌሎች ሰዎች ደግሞ ከተለያየ ዓለም መጥተው በዓል እያከበሩ ነው። የበዓለ ኀምሳ የሚባለው የፋሲካ በዓል ከተከበረ በኋላ ከ50 ቀን በኋላ አይሁዶች የሚያከብሩት በዓል ማለት ነው። ሌላ ስሙ ደግሞ ጴንጤቆስጤ ይባላል። እስኪ ሁላችሁም ጴንጤቆስጤ በሉ። ያ ጴንጤቆስጤ በዓል ነው። ያ በጴንጤቆስጤ በዓል ሰዎች እርሻውን ስላረሱ፣ እርሻው እህል ስለሰጣቸው፣ እግዚአብሔር ሆይ እህል ስለሰጠን እናመሰግናለን ብለው የእህላቸውን የመጀመሪያውን ፍሬ ለእግዚአብሔር የሚያቀርቡበት፣ እንዲሁም ሕግ መጻሕፍትን እያነበቡ እግዚአብሔርን የሚያከብሩበት በዓል ነው። ለዛ በዓል የተሰበሰቡ ብዙ ሰዎች እያሉ ግን ደቀ መዛሙርቱ እዛ አንድ ቤት ውስጥ ሆኖ እየጸለዩ እያለ ምን እንደሆነ ታውቃላችሁ? ኃይለኛ እንደ አውሎ ነፋስ ያለ ድምፅ ከሰማይ መጣ። አውሎ ነፋስ እንዴት ነበረ ድምፅ የሚያሰማው? እኔ ልሞክር፣ ከእኔ የተሻለ እንዳንተ ትሞክራላችሁ። የሚል ኃይለኛ ድምፅ ተሰማ። ድምፅ ብቻ አይደለም፣ እሳት የመሰሉ ምላሶች ወይም የእሳት ምላስ የመሰሉ በእያንዳንዳቸው ላይ እየሄዱ መቀመጥ ጀመሩ። በአንዱ ላይ ተቀመጠ፣ ከዛ በሌላኛው ላይ ተቀመጠ፣ በሁሉም ላይ። ከዛ በኋላ መንፈስ ቅዱስ ሞላባቸው። በኃይል ደግሞ ልዩ ልዩ ቋንቋ መናገር ጀመሩ። ያልተማሩትን ቋንቋ መናገር ጀመሩ። ለምሳሌ እንግሊዝኛ ሳይማሩ እንግሊዝኛ መናገር ማለት ነው። ፈረንሳይኛ ሳይማሩ ፈረንሳይኛ መናገር ነው። ኦሮሚፋ ሳይማሩ ኦሮምኛ መናገር ማለት ነው። ሁላቸውም የተለያየ ቋንቋ እየተናገሩ በኃይል ሲያወሩ ሲጮሁ ድምፅ የሰሙ ብዙ ሰዎች ተሰበሰቡና አዩዋቸው። እንዲህ እነዚህ ሰዎች ወደ እኛ ሀገር አልመጡም፣ የእኛን ሀገር ቋንቋ እየተናገሩ እኮ ነው፣ እንዴት ሊሆን ቻለ? ይህን ቋንቋ እንዴት ተናገሩ ብሎ መደነቅ ጀመሩ። ብዙ ሰዎች ሲደነቁ፣ አንዳንዶቹ ደግሞ ምን እንዳሉ ከመጽሐፍ ቅዱስ አነብላችኋለሁ። መጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 2 ቁጥር 13 ላይ እንዲህ ይላል። ሌሎቹ ግን አፌዙባቸው፣ ጉሽ የወይን ጠጅ ጠግበዋል አሉ። ጠግበው ነው የሚጮሁት። እነዚህ ደግሞ ምናልባት ሰክረዋሉ ብለው ሳያፌዙ አይቀሩም ብሎ ማናናቅ ሲጀምሩ ወዲያው መንፈስ ቅዱስ ኃይል ስለተሞላ አልፈረም። ጴጥሮስ ከሌሎቹ 11 ደቀ መዛሙርቶቹ ጋር ቆመና እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች በዚህ ጠዋቱኑ በዚህ 3 ሰዓት እኛ መጠጥ ጠጥተን ሰክረንም አይደለም አልጠጣንም፣ ግን ልንገራችሁ ይህን ድፍረት ልናገኝና ይህን ቋንቋ ልንናገር የቻልነው እግዚአብሔር በክርስቶስ ኢየሱስ በኩል የገባውን የተስፋ ቃል መንፈስ ቅዱስ ስለላከ መንፈስ ቅዱስ በእኛ ላይ ወርዶ ነው። እግዚአብሔር የተናገረው ትእዛዝ ተፈጽሞ ነው። እናንተ ግን ኢየሱስን ሰቀላችሁት፣ እሱ ግን ከሞት ተነስቷል ብሎ በድፍረት ለሰዎች መመስከር ጀመረ። ጴጥሮስ ልጆች ፈሪ ነበረ። እንዴት በድፍረት መናገር ጀመረ? ምክንያቱም መንፈስ ቅዱስ ኃይል ሰጥቶታልና እንድናገር ረዳት ሆኗልና። አንተም አንቺም በጌታ በኢየሱስ ያመንሽ በኃይል ለሌሎች እንድትመሰክር በድፍረት እንድትናገር መንፈስ ቅዱስ ረዳት ይሆናል። እስኪ ሁላችሁም እንደዚህ እንድትሉ እፈልጋለሁ። መንፈስ ቅዱስ ረዳት ነው፣ የሚረዳ ረዳት ነው። ምናልባት እኔ እኮ አይን አፋር ነኝ ብለህ ካሰብክ ከቅርብ ወዳጆች ለአባቴ፣ ለእናቴ፣ ለጓደኞች አብረህ ለምትጫወታቸው ስለ ኢየሱስ ከመናገር
ለነሱ ከመናገር መጀመር ትችላለህ። ወይንም ደግሞ እኔም የምናገረውን አላቅም ምን ብዬ እንደማወራ አላቅም ካልሽ የቃል ጥናት ጥቅስን ለምሳሌ አንደኛ ቆሮንቶስ 15:3-4 በቃሌ ማለት ለጓደኞቼ ለምታውቃቸው ሰዎች እንደዚህ ይላል። መጽሐፍ እንደምን ክርስቶስ ለኃጢአታችን ሞተ ተቀበረ፣ መጽሐፍ እንደምን በሶስተኛ ቀን ተነሳ ብለህ በቃሌ አጥንተህ መናገር ትችላለህ። ወይም እኔ እኮ በእኔ ላይ ሰዎች ይስቁብኛል ይቆጡኛል ብለህ ካሰብክ አንድ ነገር አስብ። እሱ እንዳትመሰክር ስለሚከለክል መንፈስ ቅዱስ ረዳት እንደሆነ ሁልጊዜ አብሮ እንደሚሆን እንዲሁም ደግሞ እግዚአብሔር እኔ ለሌሎች መመስከር እንድችል ሁልጊዜ በመንፈስ ቅዱስ ኃይል ሙላኝ ብለህ መጸለይ ትችላለህ ትችያለሽ። መጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 1:8 ላይ እንደዚህ ነው ምለው፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ ብሏል። መንፈስ ቅዱስ ረዳት ሆኖ ድፍረት ይሰጣል ለሌሎች እንድትናገር። ለጴጥሮስ ድፍረትን ሰጥቷል ለሌሎች እንድናገር። እሱ በድፍረት ለሰዎች እየተናገረ እያለ ስለ ኢየሱስ እየመሰከረ እያለ የሰዎቹ ልባቸው ተነካ። ሰዎቹ በደንብ መስማት ጀመሩ። ከዛም እንዲህ አሉ። ሐዋርያት ሥራ ምዕራፍ 2:37 ላይ ወንድሞች ሆይ ምን እናድርግ አሉ። ምን እናድርግ ታዲያ ብለው ጠየቁ። እንዲህ አላቸው ጴጥሮስ፣ ንስሐ ግቡ አላቸው። ንስሐ ማለት እግዚአብሔር የሚለውን ለማድረግ ወደ እግዚአብሔር ሐሳብ መመለስ ማለት ነው። በእግዚአብሔር ስላላመኑ በኢየሱስም ስላላመኑ እንዲያምኑ ጠራቸው። አንተም አንቺም አሁን እየሰማችሁኝ ያላችሁ በጌታ በኢየሱስ ያላመንሽ ካልስ ንስሐ መግባት ያስፈልጋል። ንስሐ ማለት ከኃጢአት መመለስ ነው። ኃጢአት ደግሞ እግዚአብሔር የሚለውን አለማድረግ። ለምሳሌ በኢየሱስ አለማመን ራሱ ኃጢአት ነው። መጽሐፍ ቅዱስ ሮሜ 3:23 ሁሉም ኃጢአትን ሰርተዋል ይላል። አንቺ ኃጢአት ሰርታችኋል። ኃጢአት ደግሞ ከእግዚአብሔር ለይተዋል። እግዚአብሔር ከእርሱ ተለይተሽ እንድትኖር አይፈልግም። ይወድሻል፣ ይወድሃል። ስለዚህም ጌታ ኢየሱስ ላንቺ ብሎ ሞተ፣ ተቀበረ። አንደኛ ቆሮንቶስ 15:3-4 ድረስ እንደዚህ ይላል። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ በሶስተኛ ቀን ተነሳ ይላል። እሱ አሁን በሶስተኛ ቀን ተነስቶ በመንግስተ ሰማያት አለ። አንድ ቀን በእርሱ የሚያምኑትን ሊወስድ ይመጣል። አንተም አንቺም አሁን በእርሱ ካመንሽ መጥቶ ይወስድሻል። ስለዚህ ንስሐ መግባት ከኃጢአት መመለስ ያስፈልጋል። ለእነዚህም ሰዎች ጴጥሮስ ንስሐ እንዲገቡና ከኃጢአታቸው እንዲመለሱ ነው የነገራቸው። ሲነግራቸው ሰዎቹ ደግሞ በኢየሱስ አመኑ፣ ደስ አላቸው። እኛም ደግሞ እንደዚሁ የመንፈስ ቅዱስ ስጦታ እንቀበላለን ብለው በውስጣቸው እርግጠኞች ሆኑ። ምክንያቱም ጴጥሮስ እናንተም ይህን መንፈስ በኢየሱስ ስታምኑ ይህን መንፈስ ቅዱስ ስጦታ ትቀበላላችሁ ብለዋቸዋልና። ከዛ አመኑና የሚገርማቸው ልጆች በአንድ ጊዜ 1 2 3 ሺህ ሰዎች በኢየሱስ አምነው ተጠመቁ። አይገርማቸው? እንዴት 3,000 ሰው በአንዴ ያምናል? ምክንያቱም መንፈስ ቅዱስ ረዳት ሆኗቸዋልና። ረዳት ሆኖ ሐዋርያቱ በድፍረት እንዲመሰክሩ አግዟል። አንተም አንቺም በኢየሱስ ያመንሽ በድፍረት ለሌሎች እንድትመሰክር መንፈስ ቅዱስ ረዳት ይሆናል። መንፈስ ቅዱስ ረዳት እንዲሆን በዚህ ሳምንት ለሌሎች ለመመስከር በሱ ትተማመናለህ። ሁልጊዜ መንፈስ ቅዱስ ረዳቴ ነው ብለህ እያሰብክ ትመላለሳለህ። ከቤተሰቦችን መጀመር ትችላለህ መመስከር፣ ለጓደኞች፣ ለአባቴ፣ ለእናቴ፣ ለቅርብ ሰዎች መመስከር። ከዚያም ደግሞ ወይም አንደኛ ቆሮንቶስ 15:3-4 በቃሌ ይዘህ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛ ቀን ተነሳ ብለህ በቃሌ ለጓደኞች መናገር ትችላለህ። ወይም ኧረ እኔ አይናፋር ነኝ ሰዎች ይቆጡኛል ብለህ እንዳታስብ። ሁል ጊዜ መንፈስ ቅዱስ ከአንተ ጋር እንዲሆን መጸለይ፣ መንፈስ ቅዱስ ደግሞ ከእኔ ጋር ይሆናል ብለህ በሱ መተማመን ያስፈልጋል። መንፈስ ቅዱስ የረዳቴ ይሆናልና በጌታ በኢየሱስ ያላመንክ መንፈስ ቅዱስ ረዳቴ እንዲሆን በሱ ልታምን ያስፈልጋል።
ንስሐ ልትገባ ያስፈልጋል። ምክንያቱም ኃጢአት ከእግዚአብሔር ለይቶሃልና። ኃጢአት ማለት እግዚአብሔር የሚለውን አለማድረግ ነው። ጌታ ኢየሱስ ኃጢአቴን ቅጣቴን ወስዷል፣ ለአንተ ሞቶ ተነስቷል። መጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 2 ቁጥር 21 ላይ የጌታን ስም የሚጠራ ሁሉ ይድናል ይላልና የጌታን ስም መጥራት ማለት በጌታ በኢየሱስ ማመን ማለት ነው። ይድናል ማለት የኃጢአት ይቅርታ ያገኛል ማለት ነው። አሁኑኑ የጌታ የኢየሱስን ስም ጠርተህ የኃጢአት ይቅርታ ለማግኘት ወስነሃል? ወስነሻል? እስኪ ልጆች አይናችሁን ጨፍናችሁ ኢየሱስን ብቻ አስቡ። እንደዚህ በልባችሁ የወሰናችሁ ወይም አይን ለመጨፈን ካልተመቻችሁ አይናችሁን ሳትጨፍኑ ሐሳባችሁን መሰብሰብ ትችላላችሁ። ከዛ በኋላ ከእኔ ጋር እንደዚህ ጸልዩ። ኢየሱስ ሆይ ለእኔ ሞተ እንደተነሳ አምኛለሁ። እኔ ኃጢአተኛ እንደሆንኩ አውቃለሁ። ኃጢአቴን ይቅር በለኝ። አንተ የምትለኝን ብቻ እንዳደርግ እርዳኝ። በአንተ አምናለሁ። በኢየሱስ ስም አሜን። ልጆች የእግዚአብሔርን ቃል ሰማችሁ። እግዚአብሔር ቃል በጣም እንደጠቀማችሁ ተስፋ አድርጋለሁ። እኔ ለህይወቴ በጣም የሚጠቅመኝ ነገር እግዚአብሔር ቃል አስተምሮኛል። ከዚህ በመቀጠል የጥያቄ ጊዜ ይኖረናል። የጥያቄ ጊዜ ላይ እናንተ መልስ መመለስ የምትችሉት ስክሪኑ ላይ በምናስቀምጥላችሁ የስልክ ቁጥር በሜሴጅ ብቻ መሆኑን እንዳትረሱ። ከዚህ በመቀጠል ደግሞ የወላጆች ጊዜ ይኖረናል። የወላጆች ጊዜ ወላጆች ከእኛ ጋር ተቀምጠው የሚነጋገሩበት ነው። ስለዚህ ልጆች እናንተ ከወላጆቻችሁ ጋር ሆናችሁ ይህንን ጊዜ እንድትከታተሉ እንጋብዛችኋለን። አሁን ግን የጥያቄ ጊዜ ይኖረናል። ወደ ጥያቄ ጊዜ እንሄዳለን። ባለፈው ሳምንት መልስ በመመለስ ቀዳሚ የሆኑ ልጆች አቤኔዘር ውብአለም ከባህር ዳር። ልጆች ሁላችሁም ስለተሳተፋችሁ እጅግ አድርገን እናመሰግናለን። ጌታ ኢየሱስ ይባርካችሁ። መንፈስ ቅዱስ የሚረዳ ምን እንድታደርግ ነው? ሀ እንድትታዘዝ፣ ለመመስከር ድፍረት እንድታገኝ፣ ሐመሩሃ ኢየሱስን የበለጠ እንድታውቀው፣ ሁሉም። መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል ነው። በኢየሱስ አምናለሁ፣ የእግዚአብሔር ልጅ ነው። ኃጢአትን ሰርተናል፣ እግዚአብሔር በዚያ ያዝናል። ኢየሱስ ለኛ ሞቷል፣ ኢየሱስ ለኔ ሞቷል። ኢየሱስ ተነስቷል፣ ሞትን አሸንፏል። ጌታን ብትከተል ዛሬ እንድናለን። እውነተኛውን ትምህርት የሚያገኙት ከምንድን ነው? ከቅዱሱ ከእግዚአብሔር ቃል የተማሩ ከሆኑ ነው። በአብርሃም ጊዜ የተጻፈ ነገር የለም። እግዚአብሔር ያስተማረውን ነበር ቀጥታ ያስተምር የነበረው። በእኛ ዘመን ግን የተጻፈና እግዚአብሔር ለኛ የሰጠን ሕያው የሆነ የማይለወጥ የማይንቀሳቀስ የጸና የእግዚአብሔር ቃል አለን። ይህንን ቃል በቤተሰቦቻችን ውስጥ ልናስተምር ይገባል። ውጤቱን ማየት እንችላለን። የአብርሃምን ልጁን በጽድቅና በትክክለኛ መንገድ የመምራት ውጤትን የምናየው ይስሐቅ ላይ ነው። ይስሐቅ እጅግ በጣም መንፈሳዊ የሆነ ሰው ነበረ። ብዙ ሰዎች ስለ ይስሐቅ አይሰብኩም። ይስሐቅ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር በትክክለኛ መንገድ የሄደ የእግዚአብሔር ሰው ነበረ። 1-3 ነገሮችን ብቻ እስኪ ስለ ይስሐቅ ልንገራችሁ። አብርሃም ምን ያህል ልጁ ላይ ተጽዕኖ እንደፈጠረ 3 ነገሮችን ልንገር። ይስሐቅ ካገባ በኋላ ርብቃን ሚስቱ መካን በሆነችበት ጊዜ ወደ እግዚአብሔር ጸልዮ እግዚአብሔርም ልጅ ሰጠው። እንዲህ ነው የሚለን መጽሐፍ ቅዱስ ላይ። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ ይላል።
መካን ነበረችና እግዚአብሔርም ተለመነው፣ ሚስቱም ጸነሰች ብሎ ይናገራል። ምንድነው ያደረገው ይስሐቅ? ወዴትም አልሄደም። ከአባቱ የተማረው እውነት አለና ያደረገው ነገር ምንድነው? እግዚአብሔር ልጅ እንዲሰጠው ወደ እግዚአብሔር ነበር የጸለየው። እግዚአብሔርም ሚስቱ እንድትጸንስና ልጆችን እግዚአብሔር ለይስሐቅ ሰጠው። ሌላው ይስሐቅ በሚኖርበት ምድር ራብ በሆነበት ጊዜ እግዚአብሔር ወደ ግብፅ አትውረድ፣ በዚህ በፍልስጤማውያን ምድር በጌራ ተቀመጥ ባለው ጊዜ እግዚአብሔርን ታዘዘ። እግዚአብሔር አድርግ ያለውን ነገር አደረገ። ይስሐቅም እግዚአብሔር እንደተናገረው በጌራ ተቀመጠ ይላል። አብርሃም አባቱ ያዕቀው የነበረውን አብርሃም አባቱ በጽድቅና በእውነት እየተመላለሰ እሱንም ያስተምረው የነበረው ከአባቱ የወረሰው ነገር ስላለ ከቤተሰቡ የወረሳቸው ነገሮች ስላሉ ያንን ነገር ወደ ተግባር ሲተረጉመው ነው የምንመለከተው። እግዚአብሔርን ታዞ እዛው ተቀመጠ። የሚገርማችሁ ነገር መሰላችሁ? እግዚአብሔርን ስንታዘዝ ለልጆቻችን የእግዚአብሔርን ቃል በሚገባ ስናስተምር ልጆቻችንም ራሳቸውን ከቻሉ በኋላ የራሳቸውን ቤት ከመሰረቱ በኋላ እግዚአብሔርን በሚታዘዙበት ጽድቅና ትክክል የሆነውን ነገር በሚያደርጉበት ጊዜ የሰማዩን ነገር ብቻ ሳይሆን የምድሩንም ነገር አትረፍርፎ እንደሚሰጣቸው ከዚህ መመልከት እንችላለን። ከይስሐቅ ሕይወት ውስጥ ይስሐቅም በዚያች ምድር ዘርን ዘራ፣ በዚያችም ዓመት 100 እጥፍን አገኘ ይላል። ተቀመጥ በተባለበት ቦታ ላይ እኮ ነው። ስለታዘዘ እግዚአብሔርን ስለታዘዘ እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግም እስኪበለጽግ ድረስ እየጨመረም ይበዛ ነበር ይላል ዘፍጥረት ምዕራፍ 26 ቁጥር 12 ላይ። ይስሐቅም እጅግ ባለጠጋ ሆነ፣ እግዚአብሔርም በጣም በብዙ ባረከው። በየት ቦታ ላይ እግዚአብሔር ተቀመጥ ሲለው አይ እዚህ ከወኮ ብዘራ እዚህ ጋር እኮ እንዲህ ቢል አላለም። እግዚአብሔር ያለውን ነገር ስለታዘዘ። ይሄን ከማን የወረሰው? ከአባቱ ከአብርሃም ነው። ሌላው ስለ ይስሐቅ በሶስተኛ እንድናይ የምፈልገው ነገር ምንድነው? ይስሐቅ እርሱ የሚያገኘውን በረከት እንኳን የሚቃወሙ ሰዎች ሲያጋጥሙት ከመጣላት ይልቅ መፍትሄ የሚፈልግ ታላቅ የእግዚአብሔር ሰው ነበረ። ይስሐቅ እና የሱ ጋር አብረው የሚሰሩት ሰራተኞች ጉድጓድ ይቆፍሩ ነበር። ጉድጓዱን ይደፍኑባቸው ነበር። ከዛ በኋላ ሲጣሉ ይስሐቅ ምንም አይልም፣ ሌላ ቦታ እየሄደ ይቆፍር ነበር። አሁንም ያንን መተው የኛ ነው ሲሉት አሁንም ሌላ ዘፍጥረት ምዕራፍ 26 ላይ ይህን ታሪክ እናገኘዋለን ሙሉውን። ሌላ ቦታ ሄዶ ይቆፍር ነበር። ከዚያም እልፍ ብሎ ይላል ዘፍጥረት ምዕራፍ 26 ቁጥር 22 ላይ ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ። ስለ እርሷም አልተጣሉትም። ስሟንም ርሆቦት ብሎ ጠራት። አሁን እግዚአብሔር አሰፋን፣ በምድርም እናደርጋለን እንበዛለን ብሎ ይናገራል። በቃ አሁን እግዚአብሔር አበዛ። ርሆቦት ማለት አሁን እግዚአብሔር አሰፋን፣ በምድርም እንበዛለን ይላል። አብርሃም እግዚአብሔር የተናገረው ነገር በአብርሃም ሕይወት ውስጥ ሲሆን ነው የምንመለከተው። አብርሃም ዘር ታላቅና ብርቱ ሕዝብ ይሆናል፣ በእርሱም አማካኝነት ምድር ላይ ያሉ ሕዝቦች ሁሉ ይባረካሉ። አብርሃም ግን ምን ሲያደርግ? ቅንና ትክክል የሆነውን ነገር በማድረግ የእግዚአብሔር መንገድ እንዲጠበቁ ልጆቹን ቤተሰቦቹን በመምከር ይመራቸው ዘንድ እኔ እርሱን መርጫለሁ። ልጆቹም ይህንን ካደረጉ እኔም ለአብርሃም የሰጠሁት የተስፋ ቃል ሁሉ እፈጽማለሁ ይላል። ልጁ ምን ያደርግ ነበረ? ከአባቱ የወረሰውን አባቱ ያስተማረውን በቤት ውስጥ የተማረውን በቃል የተማረውን በተግባር አባቱ ያስተማረውን ነገር በሙሉ ያደርግ የነበረ የእግዚአብሔር ሰው ነበረ። ክብር ሁሉ ለኢየሱስ ይሁን። እሺ ልጆች፣ ዛሬ ጥያቄ ቀድሞ የመለሱት ልጆች በቀጣይ ሳምንት የምናሳውቃችሁ ይሆናል። አሁን ግን ከኔ ጋር እንጸልያለን። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እንድንማር ስለረዳህን ደግሞ እናመሰግናለን። ለእኛ የሚጠቅመን ነገር ስላስተማርከን እናመሰግንሃለን። በጌታ በኢየሱስ ስም አሜን። ልጆች፣ ዛሬ የነበረንን ፕሮግራማችንን በዚህ ጨርሰናል። ከሳምንት ድረስ ቻው ቻው። መጽሐፍ ቅዱስን አምናለሁ